እሺ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር የተባረከ ይሁን። ዛሬ በዚህ ያለሁት ያው እንኳን ደረሳችሁ። በመጀመሪያ ዛሬ አዲስ ዓመት ነው። እግዚአብሔር ይባረክ። ያለፉ ቀናቶችን በሰባት ቀን ጾም ጸሎት አሳልፈናል። ምንድነው እስቲ አሁን ደግሞ ኤልፓነሚን አንዳንድ ነገር ጠይቃለሁ። ከሱ አንዳንድ ዕውቀትን እናገኛለን። የተቀበልነው ጸጋ አለ። አሁን በዚህ 7 ቀን ጾም ጸሎት ላይ ያገኘነው መንፈስ አለ። ይሄን መንፈስ ደግሞ እንዴት ነው ማስቀጠል ያለብን የሚለው ነገር ደግሞ ወሳኝ ነው። ዋጋ ከፍለናል፣ ጸልየናል፣ በእግዚአብሔር ፊት አስቀምጠናል። ይሄን የተቀበልነውን ግሬስ የተቀበልነውን የጸሎት ኃይል እንዴት ነው ኪፕ ማድረግ ያለብን በሚል ሐሳብ ላይ ከኤልፒ ጋር ትንሽ ቆይታ አደርጋለሁ። ከኋላዬ በጣም የምወደው ወንድሜ አብርሽ አለ። ሃይ በላቸው አብርሽ። ሃይ እንዴት ናችሁ? እግዚአብሔር ይመስገን። ወንድሜ ኤልፓኔም እንኳን አደረሳችሁ እንድትል ባጭሩ እድል ሰጣለሁ። በሪቫይቫል ግሩፕ የምትገኙ በጣም የተወደዳችሁ እንዲህ መወዳችሁ ወንድ ልጆችና ሴት ልጆች እንኳን አደረሳችሁ። ወዳችኋለሁ። እሺ ኤልፒ በጣም አንድ ነገር በጣም ያሳስበኛል። ምንድነው? እግዚአብሔር ስንጠይቅ ጸጋ ይሰጠናል፣ ሰጥቶንም አልተቀበለናል። አሁን እኔ ፉል ኦፍ ግሬስ እዚህ ጋር አሁን አጋንንት ታስቀምጥ በቃ የለም ዋና ማረግ ይሄንን የተቀበልኩትን ጸጋ እህቶችም የተቀበሉት ጸጋ አለ፣ ወንድሞች የተቀበሉት ጸጋ አለ ማለት አሁን በጣም ያልንበት ዓለም ማለት ነው። ይሄንን ጸጋ ልወስድ የሚፈልጉ ነገሮች አሉ። በተለይ ሶሻል ሚዲያን ተከትሎ ወሬ ምንም አለ። ብቻ አንድ ነገር የተቀበልነው ጸጋ አለ። ያን ጸጋ እንዴት ነው ማስቀጠል ምንችለው የሚለው በጣም ኢምፖርታንትና ወሳኝ ነገር ነው እና በዛ ጉዳይ ትንሽ ብታወራ። በጣም አመሰግናለሁ ወንድሜ ሞጋ። ማታ ኢንተርቪውን ሰምቼ በኋላ ራሱ እንትኑ ውስጤ ላይ በጣም ሲሞላ ያን ሐሳብ ነበረ ደግሜ ሳስጸልይ ነበርኩኝና አንድ ሰው ወደ እግዚአብሔር ፊት ሲቀርብ ኃጢአቱ ይታያል፣ ወደ ንስሐ ይሄዳል። ከንስሐ በኋላ እግዚአብሔር ንስሐውን ተቀብሎ ኃጢአቱን ያጠራዋል ወይም ኃጢአቱን ይሰረይለታል እና ከዚያ በኋላ እንደገና የእግዚአብሔርን ድምፅ ሰውየው መስማት ይጀምራል። አሁን እየጠየቅከኝ ያለው አሁን የደረስኩበትን ስቴፕ ነውና ሰው በኢየሱስ ክርስቶስ ደም ከየትኛውም ከነባርም ሆነ ከተለማማጅ ቀን በቀን ከምናረጋቸው እንትኖች ሰው ነፃ ከወጣ በኋላ እግዚአብሔር ቀጥታውኑ መጀመሪያ የነበረውን ነገር ሲያስወግድ አሁን እግዚአብሔር ከዚያ ሰው ጋር ህብረት ይጀምራል፣ ማውራት ይጀምራል እና ያንን ማውራት ሲጀምር በዚያ ክፍል ላይ የምንመለከተው ኃጢአቱ ከነጻችለት በኋላ የሰውየው መንፈሳዊ ጆሮ ተከፈተ። የኢሳይያስ እግዚአብሔር ማንን ልላክ የሚል ድምፅ ሰማውኝ አለ። ከዚያ አሁን ማንን ልላክ የሚለውን ድምፅ ሊናገር በጀመረበት ሌቨል ላይ አለን ብዬ አስባለሁ ሞስት ኦፍ አስ ብዙዎቻችን። ስለዚህ አሁን ምንድነው ማድረግ የሚገባን? እግዚአብሔር የሚናገረንን ነገር በፉት ስቴፕ መከተል ነው። ውስጣችን ላይ የተቀበልነው ጸጋ ሰሞኑን መጀመሪያ ከነበርክበት ልማዶች ምን አድርግ እያለ ነው። ለምሳሌ ሶሻል ሚዲያ አልደበረህም? በቃ ውስጥ አሁን እግዚአብሔር ይሄንን ነገር በኔ ቦታ አስቀምጠ ስለነበርክ ግፋው አስወግድልኝ እያለ ነው። ስለዚህ በተመሳሳይ መልኩ ብዙ ወሬ የምናወራቸው ነገሮች እንቅልፍ ምናበዛ ከሆነ አለ አይደል አለግባብ በቃ መንፈስ ቅዱስን አክቲቭሊ ከኛ ጋር እንዳይሰራ የሚከለክሉ ነገሮችን እንድናስወግድ አሁን ብዙ እየጾምን በተለይ እኔ አሁን ስለ ጾም ያለኝ ነገር በደንብ እንትን እላለሁ ማለት እረዳለሁና እነኚህን 3-2 ቀናትን ባልጾምም ግን አሁን ከመጀመሪያ ጀምሮ ብዙ ሰዎች እየጾማችሁ ነው። አሁን ውስጥ ምን እያለ ነው? ምግብ በመቀነስ ጸልይ እያለ ነው። አግኝተኛ። ስለዚህ ይሄንን ባደረግነው ቁጥር ጸጋ የበለጠ እንቀበላለን። ምን እናድርግ? አንደኛና የመጀመሪያ ደረጃ የእግዚአብሔርን መንፈስ እናስተናግድ። በውስጣችን እግዚአብሔር የሚለንን ነገር እናስተናግድ። ሁለተኛ የተቀበልነውን እሳት
ለመጨመር ለማቆየት